ኤፍኤል ስቱዲዮ ከፍታችሁ በቃ ላይክ ቢት ሰርታችኋል፣ ሜሎዲ ያላችሁ ድራም ፓተርናችሁን ሰርታችኋል። ግን እነዚህን ሁሉ እንዴት ወደ አንድ ሶንግ እንደምታደርጓቸው ግራ ሊገባችሁ ይችላል። ፕሌይዝ ከፍትም እንደዚሁ ነው። ብዙ ነገር ነው የምናየው። ይሄ ምንድነው እዚህ ጋር እንደምናደርገው ግን ኦፍ ኮርስ ከዛ ነው የሚጀምረው። ሶ በዚህ ቪዲዮ ፕሌሊስት ምን እንደሆነ ለምን እንደምንጠቀመውና ፕሮጀክታችንን እንዴት በቀላሉ ኦርጋናይዝ እንደምናደርግበት እናያለን ማለት ነው። ብዙ ወሬ ሳናብዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ዮ ጋይስ እንዴት ናችሁ? እንግዲህ ባለፈው ቻናል ራክ ላይ እንዴት ፓተርኖችን እንደምንሰራ እንዴት ኦርጋናይዝ እንደምናደርግ በአጭሩም ቢሆን ሲምፕል በሆነ ዌይ ለማየት ሞክረናል። ሶ እሱም ቪዲዮ ያላያችሁ ካላችሁ ሜክ ሹር እሱን ማየታችሁን። ሶ እኛ ኦልሬዲ ፓተርኖችን መስራት ጀምረናል። ድራም ፓርት፣ ቤዝ እና ሜሎዲ ፓተርን ኦልሬዲ ሰርተናል። ሶ አሁን ግን ይህንን ሙዚቃ ነው ማለት እንችላለን ወይ ነው? አንችልም። ምክንያቱም ሁሉም እንደ አንዱ ሉፕ የራሱን ነው እየተጫወተ ያለው። ሉፕ ማለት ደግሞ ሶንግ ማለት አይደለም። ስለዚህ ዛሬ ስለ ፕሌሊስት ማየት ያለብን ለዛ ነው ማለት ነው። ቻናል ራክ ማለት የሙዚቃውን ፒሶች ክሬት የምናደርግበት ቦታ ነው። ፕሌሊስት ላይ ደግሞ ስንመጣ እነዛን ክሬት ያደረግናቸውን ፒሶች አሬንጅ አድርገን አዋህድን ሙዚቃ የምንሰራበት ቦታ ነው ማለት ነው። በሉፕና በሶንግ መካከል ልዩነት አለ የሚለውን ለማሳወቅ ነው። ኤፍኤል ላይ ፓተርናችን አውቶማቲካሊ ወደ ፕሌሊስታችን አይሄድም። ለዛ ነው ቻናል ራክ ላይ የምትሰሙትን ነገር አውቶማቲካሊ ፕሌሊስት ላይ የማትሰሙት ማለት ነው። ፕሌሊስት ላይ ለመስማት ምንድነው እዚህ ጋር እንደምታዩት የሰራናቸው ፓተርኖች እዚህ ጋር እየታዩን ነው። መተን እኛ ራሳችንን ኦርደር በማስያዝ ፕሌሊስት ላይ የሶንግ ስትራክቸሩን የምንሰራው ማለት ነው። ወይም ደግሞ ፕሌሊስት ላይ እንዲሰማ የምናደርገው እኛ ራሳችንን መተን ኦርደር በማድረግ ሲኩዌንስ በማድረግ ነው። ለምሳሌ ሜሎዲ ፓርት ነው። አሁን ፕሌሊስት ላይ ማየት ጀምረናል ማለት ነው። ባዶ ነበር መጀመሪያ ኤምፒቲ ነበር፣ እንደዚህ ነበረ። አሁን ፕሌሊስት ላይ ማየት ጀምረናል። ፕሌሊስት ላይ ያለውን ፕሌሊስት ላይ ኦርደር ለማስያዝ ያው ከዚህ ጋር ፓተርኖች አሉ። ከፓተርን ወደ ፕሌሊስት አድ ማድረግ ነው ማለት ነው። እኛ እንደምንፈልገው ኦርደር ማለት ነው። ለምሳሌ ከሜሎዲ እንጀምር ብለን እናስብ። ይሄ አሁን ፓተርኑን እየሰማን ያለ ነው። ፕሌሊስት ላይ ያለውን ለመስማት ሶንግ ማለት ነው። መደርደር እንጀምራለን ማለት ነው። እንደምትሰጡ አሁን ፓተርን ላይ የሰሩትን ፓተርን ላይ ያው እንደምታውቁት ሉፕ ነው አይደል እየሰማን የነበረው። እዚህ ጋር እንደምንሰማው ለምሳሌ ፓተርን ላይ አድርጌው this is a loop ሶንግ ነው ወይም ሙዚቃ ነው ልንለው አንችልም። ይሄ just a loop። ይሄን ሉፕ ወደ ሶንግ ለመቀየር ፕሌሊስት ላይ መሄድ አለብን። ፕሌሊስት ላይ እኛ በምንፈልገው ኦርደር የትኛው ሲኩዌንስ የትኛው ፒስ የቱ ጋር መሆን እንዳለበት ኦርደር በማስያዝ አንዱ ከአንዱ የቱ መቅደም እንዳለበት የቱ መጨረሻ ላይ መሆን እንዳለበት የትኛው መደጋገም እንዳለበት እኛ ዲሳይድ አድርገን ሶንግ የሚለውን ነገር የምንሰራው እዚህ ጋር ነው። ቻናል ራክ ላይ አውቶማቲካሊ ወደ ፕሌሊስት የሰራነው ነገር አይላክም። የግዴታ መተን የሰራነውን ፓተርን ፕሌሊስት ላይ አድ ማድረግ አለብን ማለት ነው። እንዴት ነው አድ የምናደርገው? አሁን እንዳየ ነው ማለት ነው። ይሄ ፓተርን this is song ዜን ብዙ ጊዜ ጀማሪዎች ላይ የሚያጋጥመው ችግር ምንድነው? የሆነን ሴክሽን ለምሳሌ የትኛው ልንቀይረው? ለምሳሌ ሌትስ ሴይ ይሄን ኪክ እየሰራን ነው፣ ኦልሬዲ የሰራነው ይሄ ኪክ አለ። ከዛ የሆነ ሴክሽን ላይ ኪክ ፓተርኑ እንዲቀየር ፈለኩኝና ለምሳሌ ሌትስ ሴይ ለምሳሌ ከዚህ በኋላ ያለው ይሄው እዚህ ጋር ላይ ይችላልታል። ከዚህ በኋላ ያለው ሌላ ኪክ ፓተርን እንዲኖረው ፈለጋችሁ እንበል። እዚህ ጋር ማለት ለምሳሌ ዝም ብለህ ወይም እንደዚህ ያው እዚህ ጋር ከሆነ ሴክሽን በኋላ እንደዚህ አይነት ምት እንዲኖረው ፈለኩኝ። እዚህ ጋር እንደምታዩት የበፊቱንም መልሶ እንዴት አደረገብን? እንደዚሁ አደረገብን ማለት ነው። እኛ የፈለግነው ግን ከዚህ ሴክሽን በኋላ ያለው እንደዚህ አይነት ምት እንዲኖረው ነበረ። ይሄ በጣም ብዙ ጊዜ ጀማሪዎች የሚሳሳቱት ነው። ብዙ ፕሮጀክት ላይ ሰርተው የሰሩትን ነገር የሚያበላሽባቸው ነገር ይሄ አንዱ ይሄ ነው። እንመልሰውና እንደነበረበት ይሄንን ችግር እንዴት ነው የምንቀርፈው ካልን መጀመሪያ ይሄን ዱፕሊኬት ስላደረግነው ነው። ይሄ ኦልሬዲ እዚህ ጋር ያመጣነው ኪክ ማለት ኦልሬዲ መጀመሪያ ፔንት ያደረግነው ወይም የመጀመሪያው ፓተርን ነው። ይሄ ፓተርን ነው። ምንድነው ማድረግ የምንችለው? ሜክ ዩኒክ የሚባለው ኮንሰፕት ጋር መታወቅ አለብን ማለት ነው። እንዴት ነው የምናደርገው? ጀስት ፈርስት
ይሄን ኪክ አምጥተን ሶኬ እዚሁ ጋር እናደርገዋለን። ራሱ ክሊፕ ነው ስቲል ዴን እዚች ጋር የምታዩት እሷን እንነካታለን። ዴን ዊል ሰሌክት ሜክ ዩኒክ ዜን አሁን ከነዚህ ጋር ሰፓሬት ነው ማለት ነው። እሱ ይሄ ሌላ አይነት አያችሁት እዚህ ጋር እንደምታዩት ቱ ብሎታል ኪክ ቱ ብሎታል። ሶ ኢት ኢዝ ኢንዲቪጁዋል ማለት ነው ሰፓሬትድ ሆነ ማለት ነው ከመጀመሪያው። ሶ እዚህ ጋር የተለያየ አይነት ፓተርን የምፈልገውን ፓተርን ብሰራ ኢት ዳዝንት አፌክት የመጀመሪያውን ማለት ነው። ሜክ ዩኒክ ሶ ይኸው እዚህ ጋር እንደምሰሙት ይሄ ነበረው አለ ዴን ይሄ ያለ ማለት ነው። ሶ ይሄንን ከፈለኩኝ ዱፕሊኬት ማድረግ ከፈለኩኝ ፔንት ማድረግ ነው ማለት ነው። ከዚህ በኋላ ያለው ነገር ፔንት እንዴት ነው የምናደርገው እናየዋለን። ፔንት ማድረግ ነው እንደዚህ መተን ማለት ነው። ሶ ዘ ኔክስት ስቴፕ ምንድነው? ኦልሬዲ ለምሳሌ የወደድነውን ፓርት ወይም ሴክሽን እንዴት ነው ኮፒ የምናደርገው፣ እንዴት ነው ፔስት የምናደርገው ወይም ደግሞ እንዴት ነው ዱፕሊኬት የምናደርገው የሚለው ማየት ነው። በነገራችን ላይ ቅድም ያየነው ሜክ ዩኒክ የሚለው ኤቭሪ ነገር ላይ ማድረግ እንችላለን። ፕሌሊስት ላይ ኤቭሪ ፓርት ላይ ሜክ ዩኒክ ማድረግ እንችላለን። ማይት ቢ ለምሳሌ ኦዲዮ ክሊፓችንም ላይ ሊሆን ይችላል ሜክ ዩኒክ ኦር ደግሞ ፓተርኖቻችን ላይ ሊሆን ይችላል ሜክ ዩኒክ አድርገን ኢንዲቪጁዋል የሆነ ሰፓሬት የሆነ ነገር መስራት እንችላለን ማለት ነው። ወደዚህኛው ስንመጣ ግን ሌትስ ሴ ለምሳሌ መጀመሪያ የነበረውን ኪክ በደንብ ዱፕሊኬት ማድረግ ከፈለኩ ዘ ፈርስት ቲንግ ምንድነው ፔንት ማድረግ እንችላለን። ለምሳሌ እዚህ ጋር መጥቼ ለምሳሌ ያው እዚህ ጋር እንደምታዩት ፔንት ሳደርገው ኢትስ ዱፕሊኬቲንግ ኢት ተመሳሳይ ፓተርን ዱፕሊኬት እያደረገ ነው ማለት ነው። የመጀመሪያው ይሄ ነው። ይሄን ደግሞ ለምሳሌ ይሄን ሙሉን ተመቸኝ ለምሳሌ እንበል ከዚህ እዚህ ጋር እንደምታዩት እዚህ ጀምሮ እስከዚህ ያለው ሌትስ ሴ ተመቸኝ። እንዴት ነው ድጋ ፔስት ማድረገው ወይም ሪፒት ማድረገው የሚለውን ስናይ ጀስት ሰሌክት ለማድረግ ኮንትሮል ነክተን ዴን ሌፍት ክሊክ አርገን ድራግ ስናደርግ እንደምታዩት ይመርጥልናል። እንደ ሁሉም ሶፍትዌር ኮንትሮል ፕላስ ሲ ስነካ ኮፒ ያደርግልናል። እዛው ላይ ደግሞ ኮንትሮል ፕላስ ቪ ስነካ ይኸው እዚህ ጋር እንደምታዩት ፔስት አደረገልኝ ማለት ነው። አምጥቼ ሁሉንም የምፈልግበት ቦታ ላይ ፔስት አደርገዋለሁ አድጀስት አደርገዋለሁ ማለት ነው። እንደምታዩት ፔስት አደረገልኝ ወይም ዱፕሊኬት አደረገልኝ ማለት ነው። እንደምታዩት ማለት ነው። ሌላው ብዙ ጊዜ የሚያጋጥመው ፕሮብሌም ምንድነው? ለምሳሌ ኪካችንን እንቀይረው እስቲ ማኒፑሌት እናድርገው ዝም ብለን ለምሳሌ የተለያዩ ነገሮችን እንጨምርበት። ይሄን ፓተርን ዝም ብለን ለዲሞንስትሬሽን ማለት ነው እናጥፋም። ይሄ ሴንሲንግ ሰጠን አድርገን ይሄንን እንደዛ እናድርገው። ኢንስትሩሜንታችንን ፎር ስቴፕ እናድርገው። እዚህ ጋር እንደምታዩት እናድርገው እንበል። ኢንስትሩመንት መጨመርም ከፈለግን ተመሳሳይ ነው። ይህን ፓተርን ስንሰማ አሁን ተቀይሯል መጀመሪያ ከነበረው የኪክ ፓተርኑ ማለት ነው። ብዙ ጊዜ ብዙ ሰዎች ጋር የሚያጋጥመው ነገር ምንድነው? ለምሳሌ እንደዚህ አንድ ፓተርን ለምሳሌ ኪክ የሚለው ፓተርን ኦር እናንተ ጋር ፓተርን ዋን ሊሆን ይችላል። እዛ ፓተርን ላይ ሁሉንም ነገር ይሰሩና ላይክ ድራም ፓርቱንም ሜሎዲውንም ዴን ቤዙንም ኢንስትሩመንት ኤቭሪ ነገር ይሰሩና ዴን መተው እዚህ ጋር ፔንት ሲያደርጉት እዚህ ጋር እንደምታዩት አድ ሲያደርጉት ፕሊዝ ሌትስ ሜክ ኢት ሶሎ እዚህ ጋር እንደምታዩት ፔንት ሲያደርጉት ይሄው ይሄንን ኤቭሪቲንግ ነው የሚሰሙት። ኤቭሪቲንግ ላይክ እዚህ ጋር ብጨምር እንደዚህ ማለት ነው። ይሄንን ብጨምር ማለት ነው። ከዛ በኋላ ይመጡና ፕሌሊስት ላይ እኔ እዚህ ጋር ቤዝ ፓርቱ እንዲኖር አልፈልግም፣ እኔ እዚህ ጋር ኢንስትሩመንት ፓርቱ እንዲኖር አልፈልግም የሚል ኮንፊውዥን ውስጥ ይገባሉና ላይክ ዲፊካልቲ ነው። ይሄ በጣም ከባድ ነገር ይሆንባቸዋል ማለት ነው። ለዛ ነው ያ ነገር እንዳይፈጠር ሰፓሬትሊ ትሪት ማድረግ የምንፈልጋቸውን ነገሮች ምንድነው ማድረግ ያለብን? ይሄን አጥፋው። ለማጥፋት ራይት ክሊክ አድርገን ድራግ ማድረግ ነው። ይሄን አይተናል ከዚህ በፊት። ያ ነገር እንዳይፈጠር ምንድነው ማድረግ ያለብን? የተለያየ ፓተርኖችን ፎር ኤቭሪ ኢንዲቪጁዋል መስራት ማለት ነው። እኛ የሚያደርግነው እንደዛ ነው። ኪኩን ለብቻ፣ ሜሮን ለብቻ፣ ሜቢ ድራም ፓርቶቹን ማድረግ ላይ ጠብቅባችሁ ይችላል። ግን አትሊስት ኢንስትሩመንቶቹን ከድራም ፓርቶቹ ጋር ብትለዩት ኢት ኢዝ ሞር አድቫይዘብል ማለት ነው። የተለያየ ፓተርን የተለያየ ፍሎ እንዲኖረው ሶንጋችሁ ማለት ነው። እዚህ ጋር ፕሌሊስት ላይ መታችሁ አሬንጅ ስታደርጉ የተለያየ ፓተርን ፎር ኤቭሪ ፒስ ብትሰሩ ኢት ኢዝ አድቫይዘብል ማለት ነው። ኔክስት ማወቅ ያለብን ነገር እዚህ ጋር እንደምታዩት አሁን ነገሮች እየጨመረ ነው፣ አድ እያደረግን ነው ብዙ ነገሮችን። ከዚህ በላይ በደንብ ብዙ ላይክ መልቲፕል እየሆኑ ለሚሄድብን አይደል ነገሩ። ኦቨር ኮምፕሊኬትድ ከመሆኑ በፊት ኦርጋናይዜሽን በጣም ወሳኝ ነገር ነው ብያቸዋለሁ ከዚህ በፊት አይደል። እዚህ ጋር እያንዳንዱ ነገር ኦርጋናይዝ ማድረግ እንጀምራለን ማለት ነው። የመጀመሪያው ነገር ሪኔም ማድረግ ነው። እዚህ ጋር ትራክ 1 ትራክ 2 3 ምናምን የሚለውን ነገር ሪኔም ማድረግ አለብን። እዚህ ጋር እንደምታዩት ዚስ የሁለተኛው ኪካችን ነው አይደል። the first thing is this is kick 2
ሪኔም እናደርገዋለን ማለት ነው። ከለር እናደርገዋለን። ድራም ፓርታችንን ሌትስ ሴይ ቀይ እናደርጋቸው ሁሉንም። ኤንድ ዲስ ኢዝ ኪክ 1 ሚታዩት አሁንም ተመሳሳይ ቀለም እንጠቀማለን። ዜን ዲስ ኢዝ አሁን ይህን መስማት ከፈለጋችሁ ባይዘይ ሶሎ ለማድረግ ራይት ክሊክ መንካት ነው። ዜን ዩ ካን ሂር ሶ ዲስ ኢዝ ስኔር ዩ ዩዝ ዘ ሴም ከለር ኤንድ ዜን ዲስ ዋን ዲስ ፐርክ በዚህ ምን እንደሆነ እዚህ ጋርም ላይት እያደረገ ነው መስማት ማየት ትችላላችሁ ምን እንደሆነ ማለት ነው። Then this is perk. Then this is hi-hat. ከዛ ፓዳችን አለ ማለት ነው። ናው ኢንስትሩመንት ፓርት ላይ ገባ ማለት ነው። ፓድ so let's make ኢንስትሩመንታችንን ሰማያዊ እናድርጋቸው። then this is ስካንክ በረዘም ብለን ወይ ሜሎዲ ስካንክ ወሪቨር አይዲዮ ገብቷቸዋል። then we have bassline bass guitar so እሱንም ኢንስትሩመንት ላይ እናደርገዋለን። then this is vocal እዚህ ጋር የምታዩት አሁን ሚድ ስላደረኩት ነው። this vocal this Fox so let's make it this white እንደዛ ያደርገው ማለት ነው። so now it is አሁን እዚህ ጋር ግሩፕ ሆኖ ብለን አይደለ ኦልሬዲ ቅድም ተሳስተን ያደረግናቸው ነገሮች ናቸው። so ይሄንን እንመልሰው ሰው ዝም ብለን አንዱን ትራክ አምጥተን ደግሞ ለመለየት እዚህ ጋር እናደርገዋለን ማለት ነው። these are all drum parts አይደለ ሌትስ አንድ ትራክ እናምጣና ድራምስ እንበላቸው then ወደ ላይ እንወስደዋለን። ለመውሰድ ሺፍትን ተጭነን ከዛ ስክሮል ማድረግ ነው ወደ ምንፈልግበት ቦታ። so as you see ይሄ እነዚህ ሁሉ ድራም ናቸው አይደል። so እዚህ ግሩፕ እዚህኛው ትራክ ላይ ግሩፕ ለማድረግ ግሩፕ ማድረግ የምንፈልገውን ትራክ እንመርጣለን። then right click then G ስነካ ወደ ላይ ግሩፕ ያደርገዋል ማለት ነው። so ተመሳሳይ ሁሉም right click G ስናደርግ then ወደ ድራም ግሩፑ ገቡ ማለት ነው። so እቺን ብነካት so ባንድ ላይ ኮምፕረስ ያደርጋቸዋል ማለት ነው። ብዙ ትራክ ሲኖርብን ማለት ነው። so ለማየት ደግሞ ይሄው በዚህ ማለት ነው። so the same thing እዚህ ጋር ይሄንን ኢንስትሩመንት በእንሰይመዋለን። then እዚህ ጋር መተን ኢንስትሩመንታችንን እናደርጋለን። so እዚህ ከዚህ በታች ያሉት እንዳለ ኢንስትሩመንት ናቸው ያለ ነው። this is organization መተን እንደቀደሙ ግሩፕ ወደዚህ ግሩፕ ማድረግ ነው። so right click G ስናደርግ this all become የኢንስትሩመንት ግሩፕ ማለት ነው ትራኮቹ። so እንደምታዩ then ቮካል ነው። ብዙ ቮካል ፓርቶች ካሉን ደግሞ this is you can call it ወይ ቮካል ባስ ማለት ትችላላችሁ ወይ ደግሞ ሜሎዲ ሊሆን ይችላል። so ኮዲንግ እናደርጋለን። then this will be እዚህ ግሩፕ ውስጥ ማለት ነው። so ሁሉም ኮምፕረስ መደረግ ይችላሉ ማለት ነው። በዚህ መልኩ ይሄን ማጥፋት እንችላለን። then ማየት ከፈለግን ደግሞ so ኦርጋናይዜሽን ኢዝ በጣም ወሳኝ ነገር ትልልቅ ፕሮጀክት መስራታችን ስለማይቀር ማለት ነው። በነገራችን ላይ እዚህ ፕሌሊስት ላይ የምናያቸው ትራኮች ትራክ 1 ትራክ 2 እያለ በጣም እዚህ ጋር እንደምታዩ ኢንፊኒቲ በጣም ብዙ ናቸው አይደል? እነዚህ ትራኮች ሙዚቃችንን አሬንጅ እንድናደርግ ወይ ደግሞ ኦርጋናይዝ እንድናደርግበት ነው እንጂ ስፔሲፊክሊ ይሄኛው ትራክ ፎር ኪክ ነው የሚል ሩል የለም። ኤቭሪ ትራክ ኢዝ ሪፕሌሰብል። የፈለግነውን ትራክ ወስደን መቀያየር እንችላለን። የፈለግነው ቦታ ላይ መውሰድ እንችላለን። ለምሳሌ ሌትስ ሴይ ይሄን ትራክ አምጥቼ የኪኩን ትራክ አምጥቼ and then paint it ያው እዚህ ጋር እንደዚህ ፔንት አደረጉት። ለምሳሌ and I call it ለምሳሌ ይሄንን drum kick and then I color it ለምሳሌ የሆነ እንከዳ ሰጠሁት ይሄን ሰጠሁት። so ይሄንን ኪክ ትራክ የፈለኩ ቦታ ላይ መውሰድ ይችላል። ይሄው እዚህ ጋር እንደምታዩት ይሄኛው የግዴታ የሆነ ስፔሲፊክ ትራክ
ለድራም ነው ኦር ለኢንስትሩመንት ነው ለኪክ ነው ምናምን የሚባል ነገር የለም። ኤቭሪ ትራክ ኢዝ ሪፕሌሰብል። የፈለግነውን ቦታ ላይ የፈለግነውን ነገር ማድረግ እንችላለን። ጀስት ኤቭሪ ትራክ ሪፕሬዘንት የሚያደርጉት የፈለግነውን አይነት አሬንጅመንት የፈለግነውን አይነት ኦርደር ማስያዝ እንችልበታለን ማለት ነው ኤቭሪ ትራክ ላይ። ዜን እዚህ ጋር እንደምታዩት ሌላው ነገር የፕሌሊስታችንን ሲኩዌንስ እዚህ ጋር እንደምታዩት ሴክሽን አድርገነዋል አይደለ? ኢንትሮ፣ ቨርስ፣ ኮረስ፣ አውትሮ ብለን ማለት ነው። እነዚህን እንዴት ነው የፈጠር ነው? እነዚህ ማርከርስ ይባላሉ። ማርከር ለመፍጠር እንዴት ነው የምናደርገው? ሲምፕሊ መተን እዚህ ታይም ሲኩዌንሳችን ላይ መተን ራይት ክሊክ ነክተን ዜን አድ ማርከር ማለት እንችላለን። ወይም ደግሞ አልት ፕላስ ቲ ስንነካ ይኸው የምፈልገው ፖዝ ያደረግንበት ቦታ ላይ ማርከር አድ እንድናደርግ ይፈቅድልናል ማለት ነው። የፈለግነውን አይነት ነገር መጻፍ እንችላለን። ለምሳሌ ኢንትሮ ብል እዚህ ጋር እንደምታዩት ኢንትሮ ተፈጠረ ማለት ነው። ይኸው እዚህ ጋር እንደምታዩት የተለያዩ ማርከሮች አሉ። ይሄ በጣም ጠቃሚ ነው። የትኛው ለምሳሌ ስፔሻሊ አሬንጅም ስናደርግ ሚክስም ስናደርግ ስፔሲፊክሊ የፈለግነው ቦታ ላይ ስፔሲፊክሊ ያ የፈለግነው ቦታ ምን እንደሆነ ኢንዲኬት ያደርግናል ማለት ነው። ቨርስ ከሆነ ቨርስ ነው፣ ኢንትሮ ከሆነ ኢንትሮ ፓርት ነው፣ ኮረስ ከሆነ ኮረስ፣ አውትሮ ከሆነ አውትሮ፣ ኦር ደግሞ በሊሪክሱ የያዛችሁት ነገር ካለ የሊሪክሱን ኔም እዚህ ጋር ጽፋችሁ አጀስት ማድረግ ትችላላችሁ ማለት ነው። ዲስ አር ማርከርስ። ሌላው ምንድነው ቅድም ሳልጠቅሰው ያለፍኩት ነገር ለምሳሌ ሌትስ ሴይ ቻናል ረካችሁ ላይ አንደኛው ፓተርን ላይ ብቻ እንደዚህ ብዙ ነገር ሰርታችኋል። ብዙ የተለያየ ነገር ለምሳሌ እንስማት እንደዚህ ሰርታችኋል። ግን ላይክ ለምሳሌ የሆነ ሴክሽን ለምሳሌ ኢንትሮ ላይ ሃይሃቱ ብቻ እንዲኖር ፈለጋችሁ ኦር ሜሎዲ ፓርትም ካለው ለምሳሌ ሜሎዲ ብቻ እንዲኖር ፈለጋችሁ ዴን ቨርስ ፓርቱ ላይ ጆይን እንዲያደርጉ ሌሎቹ ፓርቶች ፈለጋችሁ ግን ሁሉንም የሰራችሁት አንድ ፓተርን ላይ ነው። ለምሳሌ የው እዚህ ጋር ኪክ የሚለው ፓተርን ላይ የሰራችሁት ወይም ሪኔም ማድረግ ትችላላችሁ። የፈለግ ድራም ኦር የሆነ ሰምቲንግ ማድረግ ትችላላችሁ። ሌትስ ሴይ እዚሁ ላይ እንዳለ ኪክ ላይ እንዳለ ይህንን ፓተርን ሰርታችኋል። ዴን ግን የሆነ በሴክሽን መከፋፈል ትፈልጋላችሁ። የሆነ ፓርት ላይ ኢንትሮ ፓርት ላይ ለምሳሌ ሃይሃቱ ብቻ እንዲኖር ዴን ቨርስ ፓርቱ ላይ ደግሞ ሌሎቹ ጆይን እንዲያደርጉ ቢልድ አፕ እንዲያደርግ ከፈለጋችሁ the first thing is ለብቻው ለየብቻ መስራት ሲሉ ነበር ቅድም እንዳልኳችሁ። ኦር ደግሞ እንደዚህ ሰርታችሁ ዴን ሁለት ነገር ማድረግ ትችላላችሁ። the first thing እዚች ጋር እንደምታዩት ሊስት ማድረግ ላይ ኪኳ ላይ መጣችሁ እዚህ ጋር መጣችሁ ስፕሊት ባይ ቻናል የሚለውን ስትነኩ እያንዳንዱን ስፕሊት ያደርግላችኋል ማለት ነው፣ እያንዳንዱን ኤሌመንት። ኦር ደግሞ እዚች ጋር መጣችሁ ራይት ክሊክ the same thing ስፕሊት ባይ ቻናል ስትሉት እዚህ ጋር እንደምታዩት እያንዳንዱ ፓርት ከፋፈለልን ማለት ነው። አምጥተን እዚህ ጋር የምንፈልገው ታይም ላይ መተት አድ ማድረግ እንችላለን ማለት ነው። ይህን ከዚህ በኋላ እስቲ ቮካል ደግሞ አድ እናድርግ። ቮካል አድ ነው ማድረግ ወይ ሪከርድ ማድረግ ትችላላችሁ፣ ወይ ደግሞ ሪከርድ የተደረገ ፋይል ካላችሁ ከፋይላችሁ ላይ አምጥታችሁ ድራግ ኤንድ ድሮፕ ማድረግ ትችላላችሁ ማለት ነው። ይህን ሂሪ ደ ቮካል እዚህ ጋር እንደምታዩት ማለት ነው። እዚህ ጋር አድ ሳደርገው እንደምታዩት እዚህ ጋር አድድ ሆኗል። ዲስ ኢዝ ፓተርን ኤንድ ዲስ ኢዝ ኦዲዮ ክሊፕ። የተለያዩ ነገሮች ናቸው። ያንን አንደርስታንድ እንድታደርጉ ፈልጌ ነው። ኦዲዮ ክሊፕ ኤንድ ፓተርን የተለያየ ነገር ነው ማለት ነው። በተለያየ መንገድ ነው ትሪት የምናደርጋቸው። ዴን ለምሳሌ ሌትስ ሴይ ይህንን ቮካል ከሰራሁት ቢት ጋር አላይን እንዲሆን ፈለኩኝ፣ ደግሞ አሪፍ ግጥም እንዲሆን ፈለኩኝ፣ ግን ኦርደሩ ትክክል አይደለም እንበል ለምሳሌ አሁን ነው እዚህ ጋር እነዚህን ቱሎች ማወቅ ያለብን ማለት ነው። እነዚህን የፕሌሊስት ቱሎች ማወቅ ያለብን። the first thing ምንድነው ድራው ማድረግ ነው። ኦልሬዲ የፈለግነውን ፓተርን ኦር ደግሞ ኦዲዮ ሳምፕል መተን እዚህ ጋር ድራግ የምናደርግበት ድራው የምናደርግበት ክሊክ ያደረግነውን ፓተርን ኦር ኦዲዮ ድራው የምናደርግበት ቱል ነው። this is draw tool ወይም ደግሞ ሾርት ከቱ ፒ። ዴን እዚህ ጋር ብረሽ አለ። ይሄ ደግሞ በአንዴ በጣም ብዙ ፓተርን ድራው ለማድረግ ይጠቅመናል። ለምሳሌ እንበልና ስኔሩን ሰሌክት አድርገን እዚህ ጋር መጥቼ ሌፍት ክሊክ አድርጌ ድራግ ማድረግ እዚህ ጋር እንደምታዩት በጣም ዱፕሊኬት ያደርግልኛል ማለት ነው። ስለዚህ ሁለተኛው እሱ ነው። ዴን ዲሌት ነው። ዲሌት ደግሞ ራይት ክሊክ ነክተን ድራግ ስናደርግ ያልፈለግነውን እንትን ፓተርን ኦር ኦዲዮ ሳምፕል ይደልተናል። ለምሳሌ ይሄንን ራይት ክሊክ ባደርግ ይደልተዋል ማለት ነው። ዴን ሚዩት ነው። ሚዩት ደግሞ በጊዜው መስማት የማንፈልገውን ትራክ ማጥፊያ ነው። ይህን ሰሌክት አድርገን ሚዩት ስናደርግ
ክሊክ ስናደርግ ሚት ያደርግልናል። እዚህ ጋር እንደምታዩት አንሰማውም ማለት ነው። ለምሳሌ እንበልና ይሄን ሶሎ አድርገ ነው አሁን እየሰማ ነው አንሰማው ማለት ነው። ሌላ ማወቅ ያለባችሁ ስላይስ ነው ወይም ደግሞ ከት። ይሄ ደግሞ በጣም ነው የምንጠቀመው ስንሰራ የማንፈልገውን ፓርት የኦዲዮ ፓርት ከት ለማድረግ ስንፈልግ ጀስት መተን እዚህ ጋር እንቆርጠዋለን ማለት ነው። ለምታዩት ቆረጠ። ሰው የቆረጥነውን ፓርት እንደዚህ ሰፓሬት ማድረግ እንችላለን ማለት ነው። ሶ ይሄ ከት የምንለው የማልፈለግነውን ፓርት ከት የምናደርግበት የምንቆርጥበት ቦታ ነው ማለት ነው ከት። ይሄ ደግሞ እዚህ ጋር እንደምታዩት ሰሌክት ነው። ሰሌክት ደግሞ ያው ይመርጥልናል ማለት ነው ያንን ስፔሲፊክ ቦታ የፈለግነውን ትራክ ስፔሲፊክሊ ሰሌክት ያደርግልናል ማለት ነው። ዜን ዙም ነው። ይሄ ደግሞ ዙም ሞር ዲቴይል የሆነ ነገር ማየት እንፈልግ ዙም ያደርግልናል። ሶ እነዚህ ቤዚክ ናቸው። በነገራችን ላይ እነዚህን ቱሎች ሾርት ከታቸውን ብትይዙ ኢትዝ በጣም ተመራጭ። ምክንያቱም በጣም በተደጋጋሚ ነው እነዚህን ቱሎች የምትጠቀሟቸው። ለምሳሌ ከት ስፈልግ እዚህ ጋር የመጣው 30 ጊዜ ማድረግ የለብኝም። ሚት ስፈልግ 30 ጊዜ የመጣው እዚህ ጋር መንካት አይጠበቅብኝም። ሶ የነዚህ ሾርት ከት ብትይዙ ኢትዝ በጣም አሪፍ። ሶ ለምሳሌ ድሮው ለማድረግ ሾርት ከቱ ፒ ነው። ይወዝ ጋር እንደምታዩት ይቀያየራል ባይዚ ሳይኑ። ዴን ከት ማድረግ ፈልግ ሲ መንካት ነው የሚጠበቅብኝ። ያው ዴን ስፕሊት ቱል አቬለብል ይሆናል ማለት ነው። ዴን ሚውት በፈልግ ቲ እነካለሁ። ዴን ሚውት እንዳደርግ ይፈቅድልኛል። ዴን ዲሌት ለማድረግ ራይት ክሊክ መንካት ነው የሚጠበቅብኝ። ዋናዎቹ እነዚህ ናቸው ቤዚክሶቹ ማለት ነው። ድሮው ቱል የፕሌሊስት በጣም ወሳኝ ቱሎች ናቸው። የፕሌሊስት ቱሎች እዚህ ጋር ያሉትን አንደርስታንድ ማድረግ ያስፈልጋል። ምክንያቱም ሪፒቲቲቭሊ በጣም በተደጋጋሚ የምንጠቀማቸው ነገሮች ስለሆኑ ማለት ነው። ሶ ዘ ኔክስት ስቴፕ ምንድነው የምናደርገው? ለምሳሌ የሆነን የመረጥነውን ሴክሽን በተደጋጋሚ መስማት ከፈለግን አይዘር የሆነ ክሬቲቭ የሆነ ነገር ለማድረግ ሊሆን ይችላል፣ ወይ ደግሞ ሚክስ ኦር ማስተር እያደረግን ከሆነ ያንን ቦታ በተደጋጋሚ መስማት ከፈለግን ሉፕ ነው የምናደርገው። ሶ ሉፕ እንዴት ነው የምናደርገው? እዚህ ጋር መተን ታይም ሲኮንስ ላይ መተን ራይት ክሊክ ተጭነን ድራግ ስናደርግ ያ የመረጥንለትን ቦታ በተደጋጋሚ እንሰማ ይፈቅድልናል ማለት ነው። ሶ ሌትስ ሴ ለምሳሌ ከዚች እስከዚች ያለውን ሉፕ እንዲያደርግልኝ ፈለግኩኝ። ሶ ፕሌይ ስለው እንደምታዩት ሉፕ አደረገልኝ ወይም ደግሞ ተመልሶ አስቀመጠኝ ማለት ነው። ዴን ዘ ኔክስት ስቴፕ ምንድነው? አውቶሜሽን ክሊፕ መስራት ነው። አውቶሜሽን እንዴት ነው የሚሰራው የሚለውን ማወቅ ነው። ሶ ሌትስ ሴ ለምሳሌ ማስተር ቻናላችን ላይክ ቤዝ ብቻ ሆኖ ከዛ ሃዮቹ እንዲመጡ ፈለግን፣ ያንን አውቶሜሽን ነው መስራት የፈለግነው ብለን እናስብ። ሶ ኢኳላይዘራችን ይሄው እዚህ ጋር እንደምታዩት ከፍተዋለን። ዴን እንዲሆን የፈለግኩት ላይክ ከዚህ ተነስቶ ለምሳሌ ከ50 እናድርገው። ከዚህ ተነስቶ እንደዚህ ሄዶ እኔ ላይክ ማኑዋሊ ሳልነካው ራሱ አውቶማቲካሊ መጥቶ ወደ ነበረበት ኖርማል ፖዚሽን እንዲመለስ ነው የፈለግኩት ብለን እናስብ። ሶ ያንን አውቶሜት ለማድረግ ምንድነው የምናደርገው? ፈርስት መጀመሪያ ኢኒሻል ፖዚሽኑን እንመርጥለታለን። ሶ ሌትስ ሴ እዚህ ጋር ይሁን። ዴን መተን እዚህ ጋር ዲስ ኢዝ ሶ አውቶሜት እንዲያደርግልኝ የፈለግኩት ፍሪኩዌንሲውን ነው አይደል? ሶ እዚህ ጋር መጥቼ ፍሪኩዌንሲውን ራይት ክሊክ ነን ካለው ዴን ክሬት አውቶሜሽን ክሊክ የሚላል እዚህ ጋር እንደምታዩት። ሶ ዴን እዚህ ጋር እንደምታዩት ፍሪኩዌንሲ ይላል። ያው ፍሪኩዌንሲውን አውቶሜት እንዳደርገው ፈቀደልኝ ማለት ነው። ሶ ከዚህ ጀምሮ እስከ ሌትስ ሴይ እስከዚህ በቃ የፈለኩት እስከዚህ ድረስ እንዲያደርግልኝ ፈለግ። ሶ እዚህ ጋር መጥቼ እቺ ኢኒሻል ሆና ሶ እዚህ ጋር ነው ፋይናሉ እንዲሆን የፈለጉት። ሶ እቺ ነው እቺ እንደዚህ አደረጋታል ማለት ነው። ሶ ዜን ኢትስ አውቶማቲካሊ ይመሰማራ ነው። እዚህ ጋር እንደምታዩት ማለት ነው። ወይም ደግሞ ምን እየተካሄደ እንደሆነ እዚህ ጋር ቪዥዋሊ ማየት እንችላለን ማለት ነው። ሴም ቲንግ ያው እዚህ ጋር እንደምታዩት
እንደምታዩት ማለት ነው። አውቶሜሽን ክሊፕ በደዚህ መንገድ መስራት ትችላላችሁ። ሶ ፋይናሊ ፕሌሊስት እንደከዚህ ቀደሙ ግራ እንደማያጋባችሁ ተስፋ አድርጋለሁ። ሶ አሁን እንዴት ፓተርናችሁን፣ ቮካላችሁን፣ ኦዲዮአችሁን እንዲሁም ሌሎች ኤሌመንቶችን እንዴት ፕሌስ እንደምታደርጉና ሙዚቃችሁን እንዴት ቢልድ እንደምታደርጉ በጥቂቱ አይታችኋል። ሁሌ እንደምላችሁ ሁሉንም ነገር በአንዴ ለመማር አትሞክሩ። ጀስት ኤፍኤል ክፈቱ፣ ዜን ሲምፕል ፕሮጀክት ክሬት አድርጉ፣ ዜን የተማራችሁትን ነገር ፕራክቲስ አድርጉ። ይሄ ቪዲዮ ጠቅሞኛል ብላችሁ ካሰባችሁ አሁንም ቢሆን ሰፖርት ማድረጋችሁን እንዳታቆሙ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኤቭሪቲንግ ኢንጌጅ ማድረግ ካለባችሁ ኢንጌጅ አድርጉ። ማንኛውም ጥያቄ ካለባችሁ ኮሜንት ሴክሽን ላይ ኮሜንት አድርጉ። እያንዳንዱ ኮሜንት አየዋለሁ። ሶ ኔክስት ቪዲዮ እዛ ላይ ቤዝድ ሆኜ እንድሰራ ያግዘኛል ማለት ነው። በኔክስት ቪዲዮ እንገናኛለን። ይመቻችሁ።